የእመቤታችን ታምር ለማያምኑ ይህንን ቪዲዮ ሼር አድርጉላቸው፣ ደውለው ያረጋግጡ። ነገሩ እንዲህ ነው። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ታምር ምስል መታየቱ ተሰማ። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማዋ እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበረ። ሆኖም ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫ የሚያገለግሉ ቁሳቁሶች በተደጋጋሚ የተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆናለ በማለት ትተውት በሄዱት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ይታያል። በአሁኑ ሰዓት የከተማው ሕዝብና በአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ይገኛሉ። ይህ እግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነትን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራም ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች በርክተዋል። የሌሎች እምነት ተከታዮችም ተረት ወይስ እውነት የሚለውን ለማረጋገጥ ቦታው ላይ እንደተገኙ ተነግሯል። ይህንን ታምር ሼር ሳታደርጉ በፍጹም እንዳታልፉ።